እሺ ቤተሰቦቼ ያው አሁን እንደምታዩት ኪሎ ሊለካ ነው። አዲስ ቻሌንጅ እንጀምራለን። አብራችሁን ቆዩ። እሺ ቤተሰቦቼ አሁን ተለክቻለሁ 69.45 ሆኛለሁ እና አሁን ቤት ሄደን ደግሞ ቻሌንጅ እንጀምራለን። ወደ ቤት። ሰላም ጤና ይስጥልኝ ውድ የንጋት ቢዩቲ ቤተሰቦቼ እንዴት ናችሁ? ዛሬ አሪፍ የሆነ ቻሌንጅ ይዤላችሁ መጥቻለሁ። ያለውን ቪዲዮንም አይታችሁታል፣ ኪሎዬን አይታችሁታል እና ያ ኪሎ የሆነው ምንድነው ከወሊድ በኋላ የመጣ ኪሎ ነውና በእርግጥ ይሄንን ራሱ ከዚህ በፊት በጣም ትልቅ ነበረ 75 ከዛ በላይ ነበርኩኝና ይሄንን በእኔ ጥረት ነው 69 የደረስኩት እና ከዚህ በኋላ ያለውን ደግሞ ለምን አብረን ከኔ ቤተሰቦች ጋር እንደኔ ሊሆናችሁ ከወሊድ በኋላ ወፍረት እንደኔ የመጣባችሁ ደግሞ አብረን ለምን ቻሌንጁን አጀምርም ብዬ ነው ይሄንን ቪዲዮ የምሰራላችሁ እና አብራችሁኝ ተቀላቀሉ። በተለያየ በየሳምንቱ ቢያንስ ቪዲዮን እንለቃለሁ። ሰው አስተያየት ካላችሁ ኮሜንት ላይ ጻፋችሁልኝ አብረን እንቀጥላለን። ወደ ስራው እንሄዳለን አሁን። እሺ ቤተሰቦቼ ይሄ ወደ አዘጋጃጀቱ ልንሄድ ነው ማለት ነው። መጀመሪያ ዝንጅብል እንደዚህ አዘጋጃለሁ፣ ከዛ ሎሚንም አዘጋጃለሁ ማለት ነው። ከዛ እኔ በሚመቸኝ መልኩ ከታትፌ ሁለቱንም አስቀምጣለሁ። ዝንጅብል በጣም እንደ ሰውነታችን መቀነስ አሪፍ አስተዋጽኦ አለው። ምክንያቱም ሃይ ሜታቦሊዝም ወይም ደግሞ ሰውነታችን ምግብ እንዲፈጭ ስለሚረዳን የሰውነት መቀነስ በጣም አሪፍ አማራጭ ነው ማለት ነው። ሎሚም የፋይበር ስለሆነ ቶሎ የጥጋብ ስሜት እንዲሰማ ስለሚያደርገን ሎሚም በጣም አሪፍ ነው። እንደዚህ ሁለቱን አዋህደን ስንጠቀም ማለት ነው። እና እንዳልኳችሁ እኔ በሚመቸኝ መልኩ እንደዚህ ቆራርጬ ካስቀመጥኩ በኋላ ያዘጋጀሁት ውሃ ውስጥ ጨምራለሁ። ለትንሽ ደቂቃ እንዲዋሃድልኝ ድረስ ደግሞ አንድ ላይ ያስቀምጠዋለሁ ማለት ነው። ምክንያቱም ትንሽ እንዲብላላ። ከዛ ወደ መጠጡ እንሄዳለን። እሺ ቤተሰቦቼ ይሄው ውሃ ይሄንን ይመስላል እና ይሄንን እንግዲህ እንዳልኳችሁ በቀን ቢያንስ እስከ 3 ሊትር ድረስ ተጠቀማለሁ መጠቀምም አለብኝ እና የምበላቸው ምግቦችና ማስተካከላቸው ነገሮች አሉ። እነሱ ምንድናቸው? እነዚህ ፋት የበዛባቸው ምግቦችን አልጠቀምም። ለምሳሌ መጠቀም ያለብኝ ምንድነው? በጠዋት ፕሮቲን የበዛበት ምግብ ነው የምበላው። ሁለተኛ ምሳ ሰዓት ላይ ደግሞ አትክልት ነገር ነው የምጠቀመው፣ ማለት እንደ ሰላጣ ምናምን ነገሮችን እጠቀማለሁ። እሱን ደግሞ እንዴት እንደምበላ እንዴት እንደምጠቀም ደግሞ በሌላ ቪዲዮ መጥቻ ያሳያችኋለሁ። ትንሽ ነገር ልበላችሁ ብዬ ነው እና ለራት ሰዓት ደግሞ የምበላው ቢያንስ 12 ሰዓት ከበላው እስከ ማታ ድረስ አልበላም። ከ12 ሰዓት በኋላ አልበላም። ጠዋት እስከ 4 ሰዓት ድረስ። አሁን ጾም ነው በእኛ እንግዲህ ጾም ስለሆነ ያው ምን ጾምበት ሰዓት ድረስ ጾሜ ነው የምመገበው እና እንግዲህ እንዳልኳችሁ ሌላውን ምግብ የምመገበው ምግብ በቀጣይ ቪዲዮ በደንብ አሳያችኋለሁ። ያው እኔ ተዘጋጅቼበት ስለመጣው ነው። ለአሁኑ ግን እናንተ ይሄንን ውሃ እየጠጣችሁ እና ቀለል ያለ ምግብ እየበላችሁ ማለት እንደ አትክልት ምናምን ቢያንስ ራት ሰዓትን እንኳን መተው ራሱ አንድ ነገር ነው። ራት ሰዓት ከ12 ሰዓት በኋላ አለመብላት ራሱ አንድ ነገር ስለሆነ እሱን እያደረጋችሁ ቀለል ያለ ስፖርት እየሰራችሁ እርምጃም ስፖርት ነው። በደንብ ወክ እያደረጋችሁ እየተራመዳችሁ ጠብቁኝ። እኔ ደግሞ ምን አይነት ስፖርት እየሰራው እንደምቀጥል ምን አይነት እንቅስቃሴ እንደማደርግ ደግሞ በደንብ ነው ማሳያችሁ። ለአሁኑ ግን ይችን ውሃ እንጠጣና በቀጣይ ቪዲዮ እንገናኛለን። ወደፊት ወደ ኋላ የለም፣ ወደ አቋማችን እንመለሳለን ማለት ነው። እሺ ቤተሰቦቼ እንግዲህ ያው ለማጠቃለል ያክል ይሄ ቻሌንጅ መጀመር ቀላል አይደለም፣ እንደሚከብድ አውቃለሁ። ያው በተለይ እናት ይሆናችሁ ማለት ነው እና የምትጀምሩ ከኔጋ ቢዩቲ ጋር መጀመር የምትፈልጉ ኮሜንት ላይ ያሳውቁኝ። እጀምራለሁ፣ አብሬሽ ነኝ፣ ከጎንሽ ነኝ በሉኝ እና የት አካባቢ እንደሆናችሁም ብትነግሩኝ ደስ ይለኛል እና አብራችሁን ቆዩ። ወደፊት ውበታችንን ሰውነታችንን እየጠበቅን በንጋት ቢዩቲ ወደፊት